አሁን የማሳያችሁ ነገር ይሄ አፕ ምን ያህል ቤስት እንደሆነ ነው። ዩቲዩብ ሀላ ይባላል። ምርጥ አፕ ነው። በጣም የገረመኝን ነገር ላሳያችሁ። ለዚህ ጋር ያው ሚላይ ትገቡና ይሄ የወንድ አካውንት ነውና ታስክ ስትገቡ ቡም ለወንድም ለሴትም አያችሁ። ለወንድ ልጅም ፖይንት አለው፣ ለሴት ልጅም ፖይንት አለው። ነገር ደግሞ የተለያዩ ጥቅሞች ይኸውላ ኮይንስ ተቀያይሮ ጥቅሞች አሉ። ይኸውላ ጥቅም እንደገና ደግሞ የሚገርመው ነገር ደግሞ ስቲል ኒድ አለው። ስቲል ኒድ ከስንኛው ተቀላችሁ 24000 ኮይን ነው። አሁን 22000 ደርሻለሁ። 22000 በተቀየርኩ ሰዓት ስቲል ኒድ ከ500 ፐር ሃወር ወደ 600 ፐር ሃወር ይቀየርልኛል። ሁለት ደግሞ በጣም ትንሽ ነው። 3000 አሁን በቃ 3000 ለመስራት 150000 ብቻ ነው የሚፈልገው። 150000 ኮይን በቀን ከተቀየራችሁ ስቲል ኒዳችሁ ወዲያው ነው የሚያድገው። ከሌላ በደንብ ይሻላል ብዬ ገምታለሁ። ለወንድ ልጅ ደግሞ በጣም ቤስት ነው። እንግዲህ ያው ተጠቀሙበት። ያው እኔን ለማናገር ከፈለገ ቁጥሬን አስቀምጥላችኋለሁ፣ በዛ አናግሩኝ። ፍጠኑ። ገና በደንብ ሰው መጠቀም አልጀመረም። ከቻላችሁ አሁን ለመጠቀም ሞክሩ። ሆም ያው ብዙ ሰው ብዙ ኢትዮጵያውያን አሉ፣ ግን እንደ ዛኛው አይደለም። ገና አዲስ ነው። ሲል ሰው ራሱ የተከታተላቸው ትልቁ አሁን 920 ሰው ቫይራል ላይ ያለው ሰው ነው። እና መስራት የምትፈልጉ አናግሩኝ፣ ቁጥሬን አስቀምጥላችኋለሁ።